chafe dani guddina dargaggota chafe karramil kaina gaisota ሰላም እንደምን አላችሁ የጨፌ ሚዲያ ተከታታይ አድማጭ የሆናችሁት በሙሉ ሰላም እንዴት ተሰነበታችሁ ወጣ ብለን ዘምነን ለመዘመን ቀን ተለሊት እየዳከርንና እየሮጥን ያለን እየደከምን ያለን ማህበር ነው ጨፌ ወጣቶች ለገብ ህብረት ስራ ማህበር ከዚህ በፊት ከአባላቶች ብቻ የሚሰበስብ ነበር ምርቱን ለከተማው የሚያቀርበው አሁን ግን በአምራችነትም በከብት እርባታ በወተት ከብት የቀንድ ከብትና በዶሮ እርባታ 3 ሼዶች ገንብተን ጨርሰን ለስራ ክፍት ላደረግን እንገኛለን በዚህ ብቻ የሚገኙት በዚህ ሼድ ውስጥ ብቻ የሚገኙት 24 ከብት በሁለት ወር 24 ሰንጋ ተደልቦ ወደ ቄራም ይገባል በዚህ በግራይ በኩል ደግሞ የምትመለከቱት ውስጥም በዛው ልክ 24 ሰንጋዎች ናቸው በወር በሁለት ወር 48 ሰንጋዎችን ስናወጣ እንዲሁም በታችኛው ባለ ሳይትም 24 ከብቶች ሲኖሩበት አጠቃላይ 72 ከብት በሁለት ወር እናደርሳለን ለስጋ ከብት ብቻ በአዳማ ከተማ በዚህ መልኩ ከተማዋን በሃዋቸው መልክ ለከተማውም ለህዝቡም ጥሩ በሆነ ሁኔታ መሬት ጾም አይደር ብለን እየሰራን እንገኛለን ሼዶቹን ገንብተናል ጨርሰናል በዛው ልክ አትክልትና ፍራፍሬን ለአትክልትና ፍራፍሬ እርሻም በዚሁ ልክ ከ12 ሄክታር በላይ የሚሆኑትን ወስደን እርሻ እያስጠረግንና የጀመርን መሆኑን ልናሳውቃቸው እንወዳለን ጨፌ ወጣቶች ለገብ ህብረት ስራ ማህበር ባለ ራዕይ ነው ራዕይ አላማና ግብ የሌለው ሰው ባይፈጠር ይሻለው እንደሚባለው ሁሉ እኛም እንግዲህ ጨፌ ወጣቶች መጥተናል እዚህ ብቻ አይደለም በሸገር ከተማ ገደፋጂ ወረዳ ውስጥ ወጮጫ ስር 6 ሼዶች ውስጥ የወተት ከብት 2 3 የዶሮ እርባታ 2 የከብት መደለቢያ ገንብተናል እንዲሁም ደግሞ ልዩ የሚያደርገን አሳ እርባታን በሰፊ ልንጀምር ቅድመ ዝግጅትን ጨርሰን ገብተንበታል ጨፌ ወጣቶች ለገብ ህብረት ስራ ማህበር ሁለገብ የሚባለው በሁለገብነታችን ነው እንዲሁም እንግዲህ ጨፌ ቆጠባና ብድር በቅርብ ቀን ይመሰረታል በፋይናንስ ቆጠባና ብድር በስራ በሁለገብ በጋራ ተባብረን በአንድነት ክንድ ደህንነታችንን እንቀብራለን የጋራችን ጠላታችን ደህንነታችን ጠላታችን ነው ፍጹም ደህንነታችን ጠላታችን ብለን የተነሳን ማህበር ነን የውጭ ልምድም ቀስሞ የሚመጡልን የኮሚሽን አካላቶችም በሚመጡ ጊዜ እኛንም ጭምር ሊያዘምኑን እንደሚችሉ ኢንተርናሽናል ኮኦፐሬቲቭ ሶሳይቲ ውስጥ የምንሳተፍ መሆኑን ልናሳውቃቸው እንወዳለን እንግዲህ የላኛውን በዛ ልክ አይተናል ይሄም በዚሁ ልክ እንግዲህ ስራ ላይ ገብተን እየሰራን ያለን ይሆናል ማለት ነው እንግዲህ ጨፌ ወጣቶች ለገብ ህብረት ስራ ማህበር በዚህ መልኩ በየትኛውም ሁኔታ ላይ ያሉትን ስራዎችን ሁሉ በዚህ ልክ እየሄር እርባታውን የምንጨርስ ይሆናል ያ የፊኒሺንጉ ያለቀ ነው ላይ ያለ ይሄኛው ደግሞ ፊኒሺንጓ በውስጥ የሚቀርና አሸዋ ግርፍ የሚቀር ነው ከዚህም ቀጥሎ ያለ ብሎኩም በዛው ልክ ነው እንግዲህ ከዚህ በኋላ በስጋ ከብት በወተት እጦት በዶሮ እርባታ እጦት ምንም አይነት ችግር ውስጥ እጥረት ውስጥ አይገባም በተማሪ መገባ ላይም እንሳተፋለን የአዲስ አበባ ከተማ አስተዳደርም የአዳማ ከተማም እንዲሁም ብሎም የኦሮሚያ ክልላዊ ርዕሰ መስተዳድር እጅግ በጣም ከጎናችን ስለቆመና አቅም ስለሆነን የጠየቅንና የፈለግነው ስለሰጣችሁን እጅግ በጣም በጨፌ ወጣቶች ለገብ ህብረት ስራ ማህበር ስምና እንዲሁም በትግል ውጤቱ ወጣት ስም ከፍ ያለ ምስጋናዬ አቀርባለሁ የአዲስ አበባ ከተማ መስተዳድሩም አስፈላጊ የሆነውን ትብብርና የአዲስ አበባ ህብረት ስራ ኮሚሽንም ከጎናችን ስለቆማችሁ የነበረብንን ችግሮቻችን ፈታችሁ በውይይት ፈታችሁ ከአዲስ አበባ ከተማ ዩኒየኖች ጋርም እንድንሰራ በሩ ስለተከፈተልን እጅግ በጣም እናመሰግናለን እንዲሁም ከዚህ ጋርም ተጨማሪ እኛን የፈጠረን ያደራጀን ያሰባሰበን
እንድንደራጅ የፈቀደልን በህጉ የጠበቀልን ያከበረልን የኢትዮጵያ ህብረት ስራ ኮሚሽን እጅግ በጣም በየደረጃ ያላችሁት ሁሉ እጅግ በጣም እናመሰግናለን። ይሄን ይመስል ነበር ለዛሬው። በዚህ ብቃን። በሚቀጥለው ደግሞ ከብቶችን አስገብተን በከብቶች መሃል ቆመን በወተት አስልበን ወተት እየጠጣን እንጋብዛችኋለን። ወተቱንም ወደ እናንተ እናመጣለን። በምስል ብቻ ሳይሆን በእውንም እናስጠጣችኋለን። ብቻም አይደለም ዶሮም የትኛውም ክብረ በዓላቶች ሲመጡ እንዳታስቡ እናደርጋለን። የትኛውም ክልል ላይ ያላችሁ ወጣቶችም ከኛ ተምሳሌት ወስዳችሁ በጋራ ማናቸውንም ጥያቄ እንጠይቃለን። ልትተባበሩንና ልትረዱን ልትደግፉን የምትፈልጉት ማንኛውም በጎ አድራጎች ተቋማቶች ልታገኙን ትችላላችሁ። አድራሻችን አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ጀሞ 1 ታገኙናላችሁ። ስልክ ቁጥር 09 13 97 97 97 ላይ በመደወል ሄሎ ብላችሁ ጨፌን ታገኛላችሁ። ለዛሬው ቸር ሰንብቱ። እናመሰግናለን።